ጋይስ እንዴት ናችሁ? ዛሬ ደግሞ ጃኒ ዩቲዩበሩ ብሎገሩን የእሱን ከመሬት ተነስቶ እዚህ ደረጃ እንዴት እንደደረሰ በዛሬው ቪዲዮአችን እናያለን። እንግዲህ ዩቲዩብ ከጀመረ ኦልሞስት ወደ 5 ዓመት ሞልቶታል። እንደምታዩት ሴታፑን ልጅ ነበረ ከ5 ዓመት በፊት የተለቀቀ ቪዲዮ ነው። 24,000 ቪው አካባቢ አለው። በአሁኑ ሰዓት ደግሞ ወደ 530,000 ሰብስክራይብ አካባቢ አለው። እንግዲህ እዚህ ጋር ያነጉን ዙራ ዙራ የሚለውን ዘፈን ሪያክት እያደረገበት ነበር። እንግዲህ ሁላችሁም ትልቅ ደረጃ ትደርሳላችሁ። እንግዲህ እንደምታዩት ከ5 ዓመት በፊት የሚለቀው ቪዲዮ ሪያክሽን ነው። የኤዲቲንግ ስኪሉን እያያችሁት ነው። ከ5 ዓመት በፊት 5600 ቪው ነው ያገኘው። አስቡት 5600 ቪው። በአሁኑ ሰዓት ስንት ቪው እንደሚታይለት ታውቃላችሁ። እና ዳንሰኛ ነው። በዚህ አጋጣሚ ዳንሰኛ ነው። ዳንስ በጣም ይወዳል። ከበፊት ጀምሮ ዩቲዩብ ይወዳል። ዩቲዩብ መስራት፣ ቪዲዮ ኤዲት ማድረግ ምናምን ይወዳል። እና ሙሉ ስናይ እዚህ ጋር እንደምታዩት 2020 ላይ ሴፕቴምበር 12 ነው ዩቲዩብ የተከፈተው። ወደ 530,000 አካባቢ ሰብስክራይብ አለው። ወደ 936 ቪዲዮ ለቋል። ከ91 ሚሊዮን በላይ ቪው አለው። እና እንደምታዩት ነው ኦልደስት ቪዲዮዎቹ እነዚህን የመሳሰላሉ። እንግዲህ 2100 ቪው፣ 5600 ቪው፣ 1700 ቪው፣ 1700 ቪው፣ 2400 ቪው በቃ ዝቅተኛ ቪው ነበረው። እዚህ ደረጃ ከመድረሱ በፊት በደንብ ታሽቷል። እንግዲህ እንደምታዩት ተምብሌኖቹም እንደዚህ ናቸው። ወደ ፖፑላሪው ስንሄድ ደግሞ ታይላንድ ውስጥ ነው። ወደ 1 ሚሊዮን 200,000 አካባቢ ቪው ነው በአንድ ዓመት ውስጥ ያገኘው። እና ታይላንድ ውስጥ ሂዶ የሰራው ነው። በጣም አሪፍ ቪዲዮ ነው። ኤዲቱ ብትሉ ተምብሌኑ ብትሉ በጣም አሪፍ ቪዲዮ ነው። እንግዲህ መልኩም እንደምታዩት ነው። በጣም ተቀይሯል፣ አድጓል። የኤዲቲንግ ስኪሉም እንደዛው ነው። እና የስራ ስኪሉም ቀስ በቀስ እያደገ ነው። ቀስ በቀስ እያደገ ነው የመጣው። እና የጃኒ ለውጥ በጣም ነው ደስ የሚለው። እንደምታዩት ሁለተኛው ደግሞ 965,000 ቪው በ2 ዓመት ውስጥ ከጓደኛው ጋር እዛ አሜሪካ ውስጥ የሰሩት ቪዲዮ ነው። እና አግኝተውታል። የኢትዮጵያ ባንዲራ እያለ ዞረው ወደ 900 ምናምን ሺህ ቪው አግኝተዋል። በጣም ነው ደስ የሚለው። እንደዚህ አይነት ስራ መሰራቱ በጣም ነው ደስ የሚለው። በተለይ አሜሪካ ሀገር እንደዚህ መሰራቱ። ሌላው ደግሞ እንደምታዩት የተለያዩ 780,000 ቪው፣ 714,000 ቪው፣ 769,000 የተለያዩ 500,000፣ 400,000 በጣም አሪፍ ቪዲዮዎች እየታዩለት ነው። እና ከቅድም እንደምታዩት ከተምፕሌኑ አንጻር ምንም ማይገናኝ ነው ከበፊቱ። እና ስቴፕ ባይ ስቴፕ ያደገ ዩቲዩብ ነው። በዚህ አጋጣሚ በጣም ነው የሚመቸኝ። አሁን ደግሞ ሌተስቱን ስናይ ከአንድ ቀን በፊት የተለቀቀው አስቡት። ከአንድ ቀን በፊት ነው ያልኳችሁ። ከአንድ ቀን በፊት 56,000 ቪው፣ ከ5 ዓመት በፊት 5,000 ቪው። እና ልዩነቱን በጣም እዚህ ጋር አስተውሉ። እና ስራችሁ በጣም ባደገ ቁጥር ቪዋችሁ በጣም እያደገ ነው የሚመጣው። እና እናንተ ዛሬ ላይ ወጥራችሁ ስትሰሩ እነሱ የደረሱበት ደረጃ እናንተ ያለመድረሳችሁ ምንም አይነት እንትን የለውም።